ይሄኛው ደግሞ ሰላም ተስፋዬ ገብረ እግዚአብሔር ይባላል። ሴት ትመስላለች አይደል? ወንድ ነው። ቤተሰብ ፍቅር ሰላም እናንተ ይላል። ዛሬ ባዲስ ተመልሰን መጣ። በጣም ደስ ይላል። አሪባል ቪዲዮ ጃል ቀርጽ ጋር ፈታን እንጫወታለን። ከእናንተ የሚጠብቅ ምን እናድርግ? ሰብስክራይብ ማድረግ ብቻ። ሰብስክራይብ አድርጎት አብረን ፈታ እንዳለ። ባለፈው እንግዲህ ማብራት ጠፍቶብኝ ያው እንግዲህ ከዚህ ትምህርት መውሰድ ያለበት እግዚአብሔር ይልልፓ ቪዲዮአችን ተሰናክሏል። በ3 ደቂቃ ነው የተሰናከለው ግን ማለት እና ዛሬ አሪፍ ቪዲዮ ቻለ አይስዌ ከነሱ ጋር በጣም ከእናንተ የሚጠበቀኝ ቻናል ሰብስክራይብ ማድረግ ብቻ። ወይኔ ህብስ ተስፋለን እዚህ ነው። በጣም ሎንግ ታይም ሆኖኛል። ብዙ ጊዜ ስለማስላልተለመደ እና ብዙ ጊዜ ወይኔ ህብስትዬ አይካን ዌት በጣም እስከምበላው ወይኔ ህብስት ዳቦ ከበላው በጣም ሎንግ ታይም ሆኖኛል። ህብስትዬ አመሰግናለሁ። አይን ኮንታክት እያደረግን ዋናው እሱ ነው። መታየት በጣም ጥሩ ነገር ነው። ሪስፔክትንም ይገልጻል። አይው የምን ጉድ ነሽ አንቺ? ኧረ በስመ አብ ልሂድ በቃ። የት ስራ አቋርጬ ነው የመጣሁት ታውቂያለሽ። ደህና ከሆንሽ ልሂድ። የማይገናኝ ነገር አታውሪ። ስለምወድሽ ነው አሞኛል ስትይኝ እንደዚህ የመጣሁት በፍጥነት ስራ አቋርጬ እና አሞኛል እያልኩ ነው አሁን ልሂድ የምትለኝ? እሺ አልሄድም በቃ። ደግሞ ችግር አለብህ። እሺ እረፍት አድርጊ በቃ። አይ አልተኛም። እራስሽን አይደል ያመመሽ? እረፍት አድርጊ ይለቅሻል። ደህና ነኝ። ሜቢ ድካም ይሆናል። እውነት ደህና ነኝ። እስኪ ማሳጅ ምንድን ነው ማሳጅ አሞሻል አይደል እንዴ? ደህና ነኝ። እረፍት አድርጊ። አላመመኝም። ደህና ነኝ። ወይ አንተ መተኛት አለብሽ። አልተኛም። እሺ ምንድን ነው እጅሽ እንዴ? ምን አደረኩ? ማን ያመመው እንዴ? ምን ችግር አለው? አሁን ደህና ነኝ እኮ ቀለል ብሎኝ። እሺ ቀለል ብሎኝ ለዛም። እሺ በቃ እዚህ አምሽቼ እሄዳለሁ። ችግር የለውም ግን የት ነው የምትሄደው? እቤት ነው። ሰውንስ ማለት ፈርቄ እንደወጣው እሱ በደለኛ እንደሆነ እንደተበደለ ምናምን የኔንስ ማን አየልኝ? የውስጤ ማን? እኔ ትናንትና አስቸገር ምግብ እንኳን ስጠኝ ስለውቆ ስታመነዚኪ ነው ይት ያለኝን ማን መጥቶ አጎረሰኝ? እኔ ማርያምን ነው መልክ 3 ቀን በተከታታይ ቁርስ ምሳራት ገንፎ አስበልቶኛል። እንዳዋረድሽኝ ያዋርድሽ የለኝም እያለኝ እየወጣ ማለት ነው። አራስ የነበርሽ ጊዜ ይሄው መብራን ነው መልክ 3 ቀን ሙሉ ቁርስ ምሳራት ገንፎ ቁርስ ከዛ አንተ የማትረባ የሰርጋችን ቀን ጠዋት ፎቶ እንነሳ ነበርና ቫው ምናምን ነበር ለብቻችን ፕራይቬትሊ እና በቃ ሲወጡ ካሜራዎቹን አስወጥተናቸው ነው ብቻችን እንትን ያለውና ልክ ሲመለሱ ሜካፔ እንዳለ ተበላሽቷል። እንደዚህ አወርተና እንዴ ምን ብላት ነው ልጅቷ አልቅሰሽ እኔ ስነግረው ሳይሆን የምር ሲያወራኝ ብዙ ጊዜ እንደዚህ እንባ ይመጣል። በቃ ደስ ይለኛል በጣምና በጣም አብራችሁ የምታሳልፏቸውን ጊዜያቶች እንዴት አድርጋችሁ ነው እንዴ በጣም ክሎዝ እንድትሆኑ በጣም እንድትነጋገሩ ፍሪሊ። ከዛ ደግሞ እንደዚህ አይነት ሃርድ ኢሹዎች አሁን ኢጎ ራሱ በጣም ሃርድ ኢሹ ነው አይደለ? ግን እናንተ በደንብ አውቃችሁት አዌር ስለሆናችሁ አይከብዳችሁም ያን ነገር ዲል ለማድረግ። ጎንደር ሚክስ ነው ዘፈኑ ባይዘው ስልክም መምጣት ብቻ ሳይሆን ሰረፍከው ለብቻ እንዳታስቅ። ስማኝ ጓንት አርጋሉ ያልኩት እኔ እንዲስነካው ያቃጥለኛል። እሱ ይዘግነዋል። አርጊልኝ ይዘግነዋል። ትኩሱን ካፉ ላይ አንተ እንፋሎት ይወጣል። ሳሚዬ ምን እንዳልኩት ታውቃለህ? እስቲ ኦ አውጣልኩት። ጥያቄ ያለው ብቻ ጥያቄ አድርጉ። ይሄ ነው ጆሰሰ ይላል
ጆሰሰ የት ነው የገባው? ከኢንዲያን ፖሊስ። ኦኬ ጥያቄን አቅርብ። ጥያቄ አለ? አዎ አለኝ ጆሲ፣ 2 ጥያቄዎች አሉኝ። እሺ አንደኛው ምንድነው? በመጀመሪያ ጥያቄ ከተማው ላይ ውርውር ስትል አያለሁ፣ ኢንዲያን ፖሊስ ማለት ነው። እሺ ሁለተኛውስ? ሁለተኛ ደግሞ ጥያቄ ልምታው እላለሁ። ማይከፖሎ ትራስ አንተ ከካሜ የዛች የጥፍራም ልጅ ኢንዲያና ፖሊስ ካለ መጣህ አነጋገረኝ። አንተ የደንቆሮ መሀይም ልጅ እኔ እናንተ ፌስ ቱ ፌስ ነው። ምን ወረድ መሀይም እዚህ ሀገር ወንድ የሆነ ቀና ብሎ ያየኝም ሀበሻ እኔን ሲያይ ወገቡ እንደተሰበረ ውሻ ነው በሆድ የምትሰይ አንተ የለማኝ ዘር። ገቢዎትና ወጪዎት ይመጣጠናል ወይ? እንዴት ነው እያስኬዱት ያለው ይሄንን የኑሮ ውድነት? በጣም ከባድ ነው። ምክንያቱም ዛሬ የታየ በደቂቃ ውስጥ ሄደሽ ሱቅ ጠይቀሽ ሳትስማሚ ቀርተሽ ስትመጪ እንደገና ተወዶ ነው የሚጠብቅሽ እና በጣም ተወዷል። እንዴት ነው እያስኬዱ ያሉት እርሶ? ባስማት ነው። ጉድ አይጉድ አይቅሌት አይመቅለል ይሄን ማለት እንደው ትገርማለህ፣ የእውነት ትገርማለህ። ምንድን ነው የሚደረገው? እንደርሳለን። በደንብ ልኩን እንነጋገራለን። የማትረባ እየቃሙ ነው ወይስ አይታይም? እስኪ አንተ ማታማርትብኝ። ይሄኛው ደግሞ ሰላም ተስፋዬ ገብረ እግዚአብሔር ይባላል። ሴት ትመስላለች አይደል? ወንድ ነው። እንግዲህ ሜካፑን ጥንቅቅ አድርጋ ተሰርታ ሴት ነኝ በሚል መጋጫ አንድ ቤት ውስጥ በሰራተኝነት ትቀጠራለች። የቤቱን ባለቤት ያምኗታል፣ ቤታቸው ያስገብተው ይቀጥሯታል። ከዛ ከቤታቸው ውስጥ 16 ሚሊዮን ብር የሚጠጋ የወርቅና የተለያዩ ሀብቶችን ዘርፋ ትሰውራለች። ይሰውራል። ፖሊስ ያፈላልጋት ከቆየ በኋላ በቁጥጥር ስር ያውላታል። በስተመጨረሻም ሴት ሳይሆን ወንድ ሆኖ ይገኛል። ወልዳ አረጋይ እንጂ ሰላም ተስፋዬ ገብረ እግዚአብሔር አይደለችም። ጋይስ የፈረንጅ አር ምን ይመስላችኋል? የፈረንጅ አር ምን ይመስላችኋል? ወልዶ መንፈስ ቅዱስ ሁላችሁም ኮሜንት ላይ ያስቀምጡልኝ። አስተግፊሩላህ አልዓዚም። ፈልጌው ምን አይነት ይመስላችኋል? ፈንጂኒ ዲዳን ደህና ነገር የምታወራ መስሎታል። ያብራት አይቆም ጭራሽ። ኧረ እባክህ ቡና ደርሷል። በጤና አዳም ይሁን ወይስ ባዶ ልስጥ? መድኃኒት በጣሽ መተተኛ ይመስል እንደ ደብተራ ቅጠላ ቅጠል ታበዛለሽ። ጤና አዳም ጠጅ ሳር ምናምን የምትይው ረዛ ጌታ ሆይ ምን ስል ነው ከዚህ ጋር የተጋባሁት? በኢየሱስ ስም ድምፅሽን ማስጠልቶኛል። በእናትሽ ተይኝ እስኪ። ድምፅሽን ማስጠልቶኛል? አዎ እንዴ ያኔ ስንገናኝ ምን ነው ድምፅሽ ያምራል ስትለኝ አልነበር እንዴ? ዛሬ ድምፄንም ለመስማት አስጠላ። ኧረ እናትሽ አሁን ራሱ ስታወሪ ከባድ መኪና ባጠገቤ የሚያልፍ ነው የሚመስለው። ገና ጉሮሮ ከጉሮሮሽ የሚወጣው ድምፅ ራሱ ልክ ከጀርባዬ ጋር የሚቀደም ነው የሚመስለኝ። በእናትሽ ተይኝ በቃ። ተይኝ በቃ። እዚህ ጋር ከአንቺ ጋር ጌታ ምን እንዳደረኩት አላውቅም። በቃ በጌታ በኢየሱስ ኮካልተሽ እንዴ ለምን የዳዲ ስልክ አንሺ የዳዲ ስልክ እሺ ሰላም ስልክ አድርጎ ተማነ አይና አላነሳም። እዚህ ማን ደወለ? እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን መስላለሁ? አንቺም አለውን ይቀርታ ከመሸ የልጆቹ እናት አራት ሳስተሻሪ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። የማን 3 ልጆች እንደ እየቀለድሽ ነው እንዴ እናት? ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ። በማን በጋሺ ነው? ማን ነው የሚባለው? አሳሳች ነገር እናት
ተለበፊት ሆና ተለኋላ አዳምጣለን ጠይቃት። እሺ ተለበፊት ነው ሶስት ልጆች አሉ እኮ ተለበፊት ነው። አዳምጪኝ እኔ ተለበፊት ነው እንዴ ታውቂያለሽ አንቺ በስኳንቺ በፊት እንደሆነ እኔ ጥያቄ መልሽ። ተለበፊት ተሆነ ቋንዴ እና ተለበፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? አያገባኝም። ተለ በኋላ ተሆነ ይግባብሽ አይደለም። ዝጊ ቆይ አንዴ ደመርሰን እንደውልሻለን። እናት ስሚ ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን እህቶች ነው ያሉን፣ ጠይቂያት። አባታቂያለሽ ማለት እኮ ነው። እንዴት ነው ያውቃለሁ? ከኔ በፊት ነው አልሽ እኮ። ስለዚህ ልጅ ተውናቷና ደሞዝ አላኩላት። እኔ ምሳሌ ያልኩሽ ተለ በፊት አያገባኝም። ተለ በኋላ ባለቤቴ ያለው አሳሳች ናት። ጆሮሽ የዘጋሁሽ አይደለ? አሳሳች ናት። እቺ አልሳተች ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላሽኝ እኮ አቃላልኩሽ እንዴ? ተለ በፊት ደግሞ ወንዶች ናቸው ሴቶች ናቸው? ሁለት ወንድ ሰይጣን ወንድ ያሳጣሽ። ለምን ሲሚ እሺ ቆይ ልቀቂኝ። እኔ ምን ሲሚ እሺ ሰማሻለሁ እንዴ? አይ ደስ ብሎኛል ወንድሞች በመኖሬ። አንቺ በጣም ደስ የባል ነገር የታጭቋልሽ። ባለቤቴ እንደዚህ አያረግም አያረግም። ቆይ አንዴ ማሽ አሳስብሻለሁ። ሁለት ወንድሞች እወዳቸዋለሁ። ነገርኩሽ። እናቴ ሁለት ወንድ ልጆች አሳስብሻለሁ። አራኩ ደሞዟን ክፈሏት። ሌሎች ሶስት ልጆች አሉኝ አለች። ምን ላድርግ ታዲያ? እንዴ እኔ እንትን ያልኳት እንዴ አንቺ ደሞዝ ጋሼ እንደዚህ ነገር ያደርጋል? አንቺ ማልሽ እኮ ከኔ በፊት ያቃላልሽ ከኔ በፊት ያቃላል። አያደርገውም። አመርሳትች ከኔ በፊት አልሽኝ። አመርሳትች ነው አያደርገውም። አምነዋለሁ። ረጋ ወተት ነው። እኔ ወንድሞቼ ጋር መታወቅ ፈልጋለሁ። እሺ እናት ይቀር እኔም እፈልጋለሁ። በቃ እሺ መቼ ነገ ትመጫለሽ? እሺ ማለት ነው እና ልታወቃቸው ወንድሞች አይደሉ እንጂ አንቺ ተፈሽኝ ነው የምትፈልጊው? የዛሬ ቪዲዮ ይመስል ነበር። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ማይ ፋሚሊያንስ ይመቻችሁ።